ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየው። አሜን ነው። የልብሱም ዛፍ መቅደሱን ሞልቶት ነበረ። ሱራፌልም ከእርሱ በላይ ቆመ ነበረ። ለእያንዳንዱም 6 ክንፍ ነበራቸው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2 ክንፍ እግሮቹን ይሸፍን ነበር እያለ በነበረ በዛ ስፍራ የትምህርት ርዕስ እኔን ላከኝ ነው። አሜን ነው። እስቲ እኔን ላከኝ በል። የሚላከው ምን አይነት ሰው ነው? ወገቡ የታጠቀ መብራቱ የበራ ወደ ጨለማ መንደር ብርሃን ሊሆን ይሄዳል። ሴት ልጆቹና ወንድ ልጆቹን እግዚአብሔር አምላክ ዛሬ ከዚህ ጉባኤ ያነሳል፣ ይልካል፣ ይሄዳሉ። እኔን ላከኝ በሉ። እዚህ መቀመጥ አይደለም እያልኩ ያለሁት ቻይና ውስጥ ወንጌል አልተሰበከም። ወንጌል ማለት ክርስቶስ ነው። አሜን ነው። ወንጌል ማለት የታሰረውን የሚፈታ ነው። ወንጌል ማለት የሞተውን የሚያስነሳ ነው። ለዛ ነው በአንድ ጉባኤ ላይ የናዝሬቱ ኢየሱስ ክርስቶስ በተገኘ ጉባኤ ወይንም ምኵራብ ላይ የመጽሐፉን ጥቅል በሰጡ ሰዓት የጌታ የእግዚአብሔር መንፈስ በኔ ላይ ነው። አሜን ነው። ለሌሎች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን አለ። አንተ ስትላክ መፈታት ይሆናል እያልኩ ያለሁት ተራ አንተን እጠብቃለሁ፣ አንቺን እጠብቃለሁ እያልኩ ያለሁት እላካለሁ በልስት የአፍን ፍሬ በኢየሱስ ስም ብላ። የሚላከው ምን አይነት ሰው ነው? ወገባችሁ እየታጠቀ መብራታችሁ እየበራ ነው ብለው ቃሉ። ስለዚህ መንደሩ ሞት አለበት። አሜን ነው። ነገር ግን አንተ ውስጥ ያለው ቅባት ሞትን የሚያሸንፍ ነው። እላካለሁ በልስቲ። አው ትላካለህ። እኔ ብላቴና ነኝ አለ። ኤርምያስን ልልክ ሊቀባ በፈለገ ሰዓት ብላቴና ነኝ አለ። አሜን ነው። በዛን ሰዓት ብላቴና ነኝ። አው ምንም በል ምንም ሆነ እላካለሁ ካልክ እሱ ልልክ ይፈልጋል። ካንተ የሚያስፈልግ አይነ ስውር የሆነውን የጢሞቴዎስን ልጅ ባርጢሞቴዎስን አደርግልህ ዘንድ ምን ትሻለህ? አሜን ነው። ምን ትፈልጋለህ? ወንድሜ እህቴ ምን ትፈልጊያለሽ? በዛሬ ቀን በዚህ ስፍራ ለምንድን ነው ወደዚህ ጉባኤ የመጣኸው? ከመልስ ጋር ተገናኝተህ ትወጣለህ። ከሱራፌልም አንዱ 6:6 ላይ እየበረረ ወደ እኔ መጣ አለ። በእጁም ከመሠዊያ በጉጠት የወሰደውን ፍም ነበረ። አፌንም ዳሰሰኝና እነሆ ይህ ከናፍሮቼ ነክተዋል፣ በደሌ ካንተ ተወገደ አለ። አሜን ነው። ካንቺ ይወገድ፣ ካንተ ይወገድ። ይህቺ የምትባይ ጣት የሚቀስር ነገር እንኳን ካለ በኢየሱስ ስም ይወገድ። እኔ ካንተ ተወገደ፣ ኃጢአትም ተሰራያል አለኝ። የጌታንም ድምፅ ማንን እልካለሁ? ርዕሱ እዚህ ጋር ነው ያለው። ማንን እልካለሁ ሲል ሰማሁ። የተዘጋጀ ሰው አንድ ቃል ተናገረ። እኔን ላከኝ። እስቲ እኔን ላከኝ በሉ። ማን ነው የተዘጋጀ? ይሄ ማብቃ አይደለም። በአዲስ አበባ ከተማ መታሰር አልፈልግም። ነጩ ጥቁሩ ይፈልገኛል።
ላከኝ በሉ። ሞትም ሕይወትም በምላስ እጅ ነው። አሜን ነው ወይ? በአፍ የተናገርከውን ቃል ነው እግዚአብሔር አምላክ የሚያጸናው። በእጅ ምንድን ነው የያዝከው ብሎ ኤርምያስን ሲጠይቅ የለውዝን በትናል። አሜን ነው ወይ? መልካም ነገር ነው የያዝከው አለ። አደርግልህ ዘንድ በቃሌ እተጋለሁ። አሜን ነው ወይ? ምንድን ነው ይዘህ መጣከው ወንድሜ? ተዘጋጅተህ ከወርክ ልልክ ይፈልጋል። እኔን ላከኝ በል በኢየሱስ ስም። እንዲያፊ በኢየሱስ ስም ይሁንብህ።